ሃይ ኤቭሪዋን እንዴት ሰነበታችሁ? ሁላችሁም ሰላም እንደምትሆኑ። በዛሬው ሴሽናችን የምናየው የዩአይ ዩኤክስ ቢጊነር ፍሬንድሊ የሆነ ኮርስ ነው ማለት ነው። በዚህ ውስጥም ዴቨሎፐር ልትሆኑ ትችላላችሁ። ፍሮም ስክራች ዩአይ ዩኤክስን አንደርስታንድ ለማድረግ የምትፈልጉ ከሆነ ይህ ኮርስ አይ ሆፕ ለእናንተ ፐርፌክት እንደሚሆን ተስፋ አደርጋለሁ። ኦኬ እንጀምር። ኦኬ መጀመሪያ ራሴን ላስተዋውቃችሁ። ስሜ በረከት ዳንኤል ይባላል። የፕሮዳክት ዲዛይነር እና ብራንድ ሊድ አደርጋለሁ። በሀገር ውስጥም ከሀገር ውጭ ላሉ ክላይንቶች ላለፉት ጥቂት ዓመታት በፕሮዳክት ዲዛይን ወይም ዩአይ ዩኤክስ የመስራት እድል ነበረኝ ማለት ነው። እሺ ስለዚህ ይህንን ኮርስ ሳዘጋጅላችሁ ፕሪቪየስሊ ጉግል ፎርም እንትን ብዬ ነበር ለቅቄ ነበር። በዛም መሰረት የእናንተን ፊድባክ ለማየት ሞክሬ አብዛኞቻችሁ ቢግነር ፍሬንድሊ የሆነ ኮርስ ፕሮጀክት ቤዝድ የሆነ መማር እንደምትፈልጉ፣ አንዳንዶቻችሁ ደግሞ ፊግማን አንደርስታንድ ለማድረግ ሜንቶርሺፕ እንደምትፈልጉ፣ እንዲሁም የዲዛይን ቲንኪንግ እንዴት እንደሆነና ዲዛይን ፕሮሰሳችሁን መማር እንደምትፈልጉ አብዛኞቻችሁ ነግራችሁኝ ነበር። ስለዚህ በዚህ ኮርስ መጨረሻ እኚህን ነገሮች ሚት ለማድረግ ሞክራለሁ ማለት ነው። ነገር ግን ከእናንተ የምፈልገው ነገር አለ። እንደነገርኳችሁ ዲዛይኒንግ ወይም የትኛውም ነገር ጊዜ ይፈልጋል ጥሩ ሪዛልት ለማየት ማለት ነው። ሃይፕ ሆነን ወይም ኢንተረስትድ ሆነን ዩአይ ዩኤክስ እንማር ብለን ጀምረን ላይክ 3 ወር 2 ሳምንት ከዛን ደግሞ የሆነ ሰዓት 5 ቀን እያረፍን ሳምንት እያረፍን የምንሞክረው አይነት ነገር ከሆነ በዚህ ፊልድ ላይ ሰክሰስፉል አንሆንም ማለት ነው። ከእናንተ ምን ያስፈልጋል? ዴዲኬሽን እና በየቀኑ ታይም እንድሰጡት ይፈልጋል ማለት ነው። ስሩ ታይም ፕሮግረስ ይኖራቸዋል። ስለዚህ ሌላ ምላችሁ የምፈልገው ነገር ቢኖር ይሄ ከ2 ዓመት በፊት እኔ የሰራሁት ዲዛይን ነው። ከዛ በኋላ ግን ኮንሲስተንትሊ በየቀኑ ዲዛይን በማድረጌ አሁን ያለሁበት ስኪል ሴት ደርሻለሁ ማለት ነው። ቢግነር ካላችሁ ዲስካሬጅ እንዳትሆኑ ማለት ነው። ማንም ሲጀምር ኤቭሪ ማስተር ሲጀምር ቢግነር ነበረ። ዲስካሬጅ እንዳትሆኑ በመጀመሪያ ዲዛይናችሁ ማለት ነው። እሺ ኢንዱስትሪውን አንደርስታንድ እናድርገው ማለት ነው። አሁን ዩአይ ዩኤክስ ምንድን ነው ሲባል ምንድን ነው ቻሌንጆቹ? እንዴት ነው አሁን ለምሳሌ በዩአይ ዩኤክስ ኢንዱስትሪ ውስጥ ብገባ እንዴት ነው ተቀጣሪ መሆንበት ስትራክቸር ኦር ሌላስ መንገድ አለ ወይ? ማርኬቱ እንዴት ነው? ወደፊት ዲማንዲንግ ስኪል ነው ወይ የሚለውን አብረን ከቨር እናደርጋለን። የመጀመሪያው የምናየው ኢንዱስትሪው ነው። በዛሬው ጊዜ የዩአይ ዩኤክስ ኢንዱስትሪ በፍጥነት እያደገ ከመጡ ኢንዱስትሪዎች ውስጥ አንዱ ነው። እንዲሁም በቅርብ ባየሁት ሪሰርች ላይ በወርልድ ፎረም ይመስለኛል በ8ኛ ደረጃ ዩአይ ዩኤክስ በፍጥነት ከሚያድጉ ስኪል ሴቶች ውስጥ አንደኛው እንደሆነ ያሳያል። እንዲሁም ደግሞ እዚህ ላይ እንደምናየው በ11 ቢሊዮን ነበር የዩኤክስ ዲዛይን በ31 ግን በ2031 ወደ 25 ቢሊዮን እንደሚያድግ ያሳያል ማለት ነው። እንዲሁም በዩአይ ዩኤክስ በሶፍትዌሩም ዘርፍ ላይ ስናይ ከ2 ቢሊዮን እስከ 9 ቢሊዮን ያድጋል ማለት ነው። ሌላኛው ሳላሪ ኤክስፔክቴሽን ነው። ያው ሳላሪ ስናወራ በዩኤስ ሪፈረንስ በውጭ ስታንዳርድ ነው የምነግራችሁ። የመጀመሪያው ኢንትሪ ሌቭል ላይ ከ50,000 እስከ 70,000 ዶላር ነው ፐር መንዝ ፐር ይር የምታገኙት። ፐር መንዝ ስንከፋፍለው ደግሞ በኢትዮጵያ ስንመነዝረው ስንት ነው የሚሆነው? 795,000 ብር ነው ማለት ነው ፐር መንዝ የምታገኙ። ይሄ ለኢንትሪ ሌቭል ነው። ያው ግን ዲፔንድ ያደርጋል እና ቫሪ ያደርጋል። ቅድምም እንደነገርኳችሁ ደግሞ እንደዚህ አይነት ቦታ ለመድረስ እንዳልኳችሁ ቴክስ ታይም እና ከእናንተ ጥሩ ስኪል ያስፈልጋል። እናንተ ራይት ስኪል ራይት የሆነ ማይንድ ሴት ኖሯችሁ ወደ ማርኬቱን ፔኔትሬት ማድረግ ከቻላችሁ ጥሩ ገንዘብ ዋይዝም ሜክ ማድረግ የምትችሉበት ነው ማለት ነው። ኦኬ ስለዚህ እንዴት ነው አንድ ዩአይ ዩኤክስ ዲዛይነር በምን አይነት የስራ ኢምፕሎይመንት ታይፕ ውስጥ ሊያልፍ ይችላል ስንል 4 ቤዚክ የሆኑ መንገዶች አሉ። የመጀመሪያው የቴክ ካምፓኒ ላይክ እንደ ጎግል የመሳሰሉ ፌስቡክ የመሳሰሉ ካምፓኒዎች ውስጥ መቀጠር ሲሆን፣ ሁለተኛው ደግሞ በኮንሰልተንሲ ወይም ኤጀንሲ የምንላቸው ከሌላ ካምፓኒ ስራ አውትሶርስ ተደርጎ ወደ እነሱ ይቀበሉና ከዛን ያንን ስራ ደግሞ እነሱ በሌላ በሰርድ ፓርቲ በሆኑ ሌላ ዲዛይነሮች አሰርተው ዲሊቨር ያደርጋሉ ማለት ነው ለመጀመሪያዎቹ ክላይንቶች። ሁለተኛው እሱ ነው። ሶስተኛው ላይ ስንመጣ ኮርፖሬት ነው። ኮርፖሬት የምንለው ለምሳሌ ንግድ ባንክ የራሱ የሆነ አይቲ ዲፓርትመንት አለ፣ ግን ቴክኖሎጂ ካምፓኒ አይደለም። በዛ ዲፓርትመንት ውስጥ እንደ ዩኤክስ ኢንተግሬትድ ሆናችሁ ከኢንተርናል ቲሙ ጋር ትሰራላችሁ ማለት ነው። አራተኛ ደረጃ ላይ የምናየው እንደ ፍሪላንሰር እንደመሆን ማለት ጆቦችን ሀንት እያደረጋችሁ ከተለያዩ ሳይቶች ላይ አፕላይ በማድረግ ፍሪላንሰር ሆኖ በመስራት ነው። ኦኬ
ሌላኛው ታይፕ ኦፍ ኢምፕሊመንት ላይ ፍሪላንሰር በምንለው ስር ያለ ነው። ይሄኛው አንድ ኤክስ ወይም ትዊተር ላይ አንድ ኢንስፓየር የሚያደርገኝ ልጅ አለ። ማርሴል ይባላል። 17 አይ ቲንክ 18 ዓመቱ ልጅ ነው። 12 ሰዎችን በስሩ ቀጥሮ እያሰራ ይገኛል እና በወር ሜክ የሚያደርገው ስንት ነው? $165,000 ነው ማለት ነው ፐር መንዝ። ይህ ማለት ኢትዮጵያዊ ቢሆን ይህ ልጅ 30 ሚሊዮን ፐር መንዝ ሜክ ያደርጋል። ይህንን ስላችሁ አላል እስኬት ድረስ መስራት እንደሚቻል ላሳያችሁ ነው ማለት ነው። ኦኬ ሶ ይህን ገንዘብ ቅድም እንደጠቀስኩላችሁ ብዙ ገንዘብ ሜክ ማድረግ እንደሚቻልበት እያየን ነበር። ግን ለምንድን ነው ካምፓኒዎች ይህን ሁሉ ገንዘብ ለእናንተ የሚያወጡት? ወይም ፍሮንት ኤንድ ዴቨሎፐር ካለ ለምን ፍሮንት ኤንድ ዴቨሎፐር ቀጥታ ዴቨሎፐሮቹ ቢውልድ አድርጎ አይሰሩም? ለምን መጀመሪያ በዲዛይነር ይሰራል የምንለውን ሴም ኤግዛምፕል ልንገራችሁ። ለምንድን ነው ሲቪል ኢንጂነር እያለ አርኪቴክቸር የሚያስፈልገው? ራይት አርኪቴክቸር ሲቪል ኢንጂነር መገንባት እየቻለ ለምን ሲቪል ኢንጂነር አይገነባም? ኢን ዘ ሴም ሴናሪዮ እዚህ ላይም እንዴት ነው አንድ ፕሮዳክት ሲሰራ ዴቨሎፕመንት ደረጃ ላይ ደርሶ የሆነ ችግር ቢኖር እንደገና አፍርሶ ምን ብሎ ነው የሚሰራው? አላል ኢት ቴክስ ታይም እና መኒ። ዲዛይነር ሲሆን ግን ዲዛይን ፌዝ ላይ ነው ሁሉም ነገር ምን የሚለው የሚያልቀው ማለት ነው። ስለዚህ ታይም እና መኒ ይጠብቃል። ሁለተኛው ደግሞ የቢዝነሱን ሪዛልት ከፍ ያደርጋል። ይህንን ኤግዛምፕል በኤርቢኤንቢ ልንገራችሁ። ኤርቢኤንቢ የሚባል ፕላትፎርም ተሰራ። በጣም አሪፍ አድርገው ሰሩት። ባኪንዱ ስትሮንግ ነው። ፕሮዳክቱ ቢዝነስ ሎጂኩ በጣም የሚገርም አይዲያ ነው። የቢዝነሱ ሀሳብ ሳይቀር በጣም የሚገርም ነበር። ሜቢ ከፕሮግራሚንግ ዋይዝ ብታዩት ሴኩሪቲ ሊሆን ይችላል፣ ፐርፎርማንስ፣ ስኬላቢሊቲ ምናምን እነዚህ ነገሮች ቢወሩ እንኳን በጣም አሪፍ ነበር። ነገር ግን ይህን ፕሮዳክት ለዩዘር ሲያቀርቡት ከዩዘር ጋር ሃንድ ሼክ ያደረጉበት ምን ይባላል? ዩዘር ኢንተርፌስ ወይም ይሄ ቪዥዋል የሚታይበት ያ ነገር ምን ነበር? አሪፍ አልነበርም። የቻይልዲሽ የሚመስል ከለር የበዛበት ዌብሳይት ነበርና በዚህ ምክንያት ትረስት ሊያገኙ አልቻሉም። የካምፓኒያቸው ግሮዝ እየቀነሰ መጣ ማለት ነው። ከዛ በኋላ ምን ማድረጉ? ዲዛይነሮችን ቀጠሩና ሞር ብዙ ገንዘብ ዲዛይነሮች ላይ ኢንቨስት ካደረጉ በኋላ ሞር ግሮዙ እየጨመረ መጣ። ይሄ ምን ያሳያል? የአንድ የዩአይ ዩኤክስ ዲዛይነር ሮል በአንድ ካምፓኒ የሬቬኑ ስትሪም ላይ ምን ያህል ኢምፓክት እንደሚያሳይ ነው። አንደኛ የሚቀጥሯችሁ ቢዝነስ ሪዛልታቸው ኢምፕሩቭ እንዲሆን ነው። ሌላኛው እንደምታውቁት በዚህ ሰዓት በጣም ብዙ ፕሮዳክቶች ላውንች እየሆኑ ነው እና በዚህ ሁሉ ውስጥ ስታንድ አውት የምታደርጓቸው እናንተ ናችሁ ማለት ነው። በምን? በዩዘር ኤክስፒሪየንስ አሪፍ ሲምፕል እንዲሆን ዩአይ ዋይዝ በጣም አሪፍ እንዲሆን የምትረዱት ነው። ሌላኛው ደግሞ ብሪጅ ዩዘር ኤንድ ዴቨሎፐር። ዩዘሩ የሚፈልገው ኒድ አለ። ያንን ኒድ ለዲቨሎፐሩ እናንተ ትራንስሌት አድርጋችሁ የምትሰጡት እናንተ ናቸው። የሚሰጠውን ለምሳሌ ዶክመንት ሊሰጥ ይችላል። ያንን ዶክመንት ትራንስሌት አድርጋችሁ ሶፍትዌር ሲሆን ምን ይመስላል የሚለውን ማለት ነው። ሌላኛው ላይ ስንመጣ ቻሌንጅ ነው። ያው እዚህ ጋር ስንመጣ እንደ ሁሉም ኢንዱስትሪ ዩአይ ዩኤክስም የራሱ የሆነ ቻሌንጅ አለው። ስለዚህ እሱንም መጀመሪያ ቀድሜ እነግራችኋለሁ ማለት ነው። ዲስካሬጅ እንዳትሆኑ በኋላ ሲጀምሩት እነዚህ ችግሮች ፌስ ታደርጋላችሁ። የመጀመሪያው ኮሚኒኬሽን ስኪል ነው። ኮሚኒኬሽን ስኪል ማለት ለምሳሌ ኤክስፕሌን ማድረግ የዲዛይን ዲሲሽናችሁ ለዲቨሎፐር እንደዚህ ያደርኩት እንደዚህ ነው ስትሉ እንደዚህኛ አንፈልግም እንደዚህ ነው እንደዚህ ብቻ ብዙ ክርክር ኮሚኒኬሽን ላይ ሊያጋጥማችሁ ይችላል። ሁለተኛ ደግሞ ከክላይንት ጋር ለምሳሌ ሰርታችሁ ዲዛይናችሁን ጨርሳችሁ እኔ ይሄ አልተመቸኝም ይሏችኋል። ለምን ስትሏቸው እንትኑን ቀዩን ጎላ አድርገው በጣም ዙም አድርገው ነው ከዲዛይን አንፃር ኦልሬዲ ሜስዳፕ ነው የሚሆነው። እነሱ ደግሞ የሚፈልጉት ሌላ ነው። እንደዚህ አይነት ግብግቦች እንደ ቻሌንጅ ይቆጠራሉ በኢንዱስትሪ ላይ። ሁለተኛውና ኮመን የሆነው ቻሌንጅ ምንድነው? ማርኬት ፔኔትሬት ማድረግ ወይም ብሬኪንግ ኢንቱ ዘ ኢንዱስትሪ። ወደ ኢንዱስትሪ ውስጥ ለመግባት ፕሪቪየስሊ ከእናንተ በፊት የሚኖሩ ሌላ ዲዛይነሮች አሉ። እነሱን ቢት አድርጎ ወይም ደግሞ ራሳቸውን ሾው ኦፍ ማድረግ የራሱ የሆነ ስኪል ይጠይቃል እና ቻሌንጂንግ ነው ማለት ነው። ሶስተኛ ላይ ስንመጣ ፖርትፎሊዮ። አንድ ካምፓኒ ውስጥ ሃየር ስትደረጉ ከዚህ በፊት ከምንም ጊዜ በላይ አሁን ዩኒቨርሲቲም የትኛውም ብትሆኑ አንድ ካምፓኒ ውስጥ ሊያስቀጥራችሁ የሚችለው ነገር ምንድን ነው ከተባለ ከዚህ በፊት የሰራችሁ ስራዎች ነው እንጂ ላይክ ግሬዳችሁ ምናምን ዋሬቨር ማንም ዞር ብሎ የለም። ምንድነው ማድረግ ያለባችሁ? ቢውልድ ያደረጋችሁት ፖርትፎሊዮ ያስፈልጋል ማለት ነው። እሱን ነገር ማሳየት አለባችሁ። አራተኛው ችግር ላክ ኦፍ ሪል ወርልድ ኤክስፖዠር ነው። ይህ ምን ማለት ነው? ከቅድሙ ጋር ተመሳሳይ ነው። አንድ ካምፓኒ ውስጥ ስትሄዱ ጁኒየር ስትሆኑ አብዛኛው ነገር በቲዮሪ ነው የተማራችሁት እንጂ ከሪል ዩዘር ጋር ኤክስፒሪየንስ አላደረጋችሁም። ከሰራተኞች ጋር ዴድላይን ሚት ማድረግ ሊሆን ይችላል፣ ኮንስትሬኖች ሊሆን ይችላል።
እነዛ ነገሮች ቀላል አይደሉም። እናንተ ፕሪቪየስሊ እንደ ሳይድ ፕሮጀክት የምትሰሩትና ሪል ተቀጥራችሁ ደግሞ ከሪል አሰሪዎች ጋር ሰሩ ተመሳሳይ አይደለም ማለት ነው። ሌላኛው የቱሎች መቀየር ነው። ይህ ማለት በዚህ ዘመን በየሰዓቱ ነው አዳዲስ ቱል የሚወጣው፣ የተለያየ አይነት ቼንጅ አለ። ሶ እነዛን ካቻፕ ማድረግ ቻሌንጂንግ ይሆናል። እንዲሁም በኮምፒቲቲቭ ማርኬት ውስጥ ሌላኛው ደግሞ ኤክስፒሪየንስ ሆኖ አዳዲስ ፊውቸሮችን እያወጡ በቀላል እነዚህ ማኔጅ ማድረግ ቻሌንጅ ያደርጋል ማለት ነው። ፐርፌክት። ስለዚህ ዋት ኢዝ ዩአይ ዋት ኢዝ ዩኤክስ? ምንድነው ዩአይ ዩኤክስ? ይሄንን እስቲ እናንተ ፕሪቪየስሊ ከምታውቁት ኖሌጅ ለመመለስ ሞክሩ። ኦኬ ዩአይ ማለት ዩዘር ኢንተርፌስ ምንለው ሲሆን ዩኤክስ ደግሞ ዩዘር ኤክስፒሪየንስ ማለት ነው። ስለዚህ ዩአይ ማለት አንድ ፕሮዳክት ምን ይመስላል የሚለው ነው የሚያወራለን። ሃው ፕሮዳክት ሉክ ቪዥዋሊ ዲዛይን፣ በተን፣ አኒሜሽን፣ ከለር ኤንድ ሌይአውት ስታፍ። እነዚህ የሚታዩት ነገሮች ዩአይ እንላቸዋለን። ዩዘሩ ኢንተርፌስ የሚያየው ነገር ማለት ነው። ሁለተኛው ዩኤክስ የምንለው ደግሞ ዩዘር ኤክስፒሪየንስ ነው። ዩዘር ኤክስፒሪየንስ ማለት ምን ማለት ነው? ዩዘሩ እናንተ የሰራችሁትን ፕሮዳክት እንዴት ኤክስፒሪየንስ ያደርገዋል። ሲምፕል ኤግዛምፕል ልንገራችሁ። ለምሳሌ ቅድም በአርኪቴክቸር በቤቱ ላይ ባወራሁት አንድ ቤት ስገቡ ቤቱ ሌአውት አለው አይደል? ላይክ ሳሎኑ የቱ ጋ ነው፣ መኝታ ቤት፣ ከዛስ እንዲሚታይ፣ ከዛን ደግሞ ቪዥዋሊ ቀለም አለ፣ የበሩ ሌአውት አለ፣ የበሩ ቴክስቸር አለ፣ እያንዳንዱ ነገሮች መስኮቱ፣ ዲዛይኑ ምናምን፣ እኚህ ሁሉ ቪዥዋሊ የምታያቸው ነገሮች በሙሉ ዩአይ ናቸው። ሁለተኛው ዩኤክስ የምንለው በሩ ጋር እንምጣ። በሩ የሚያምር ሆኖ ለምሳሌ ኤክስፒሪየንሱ እንዴት ነው? ስከፍቱት ለመክፈት ቀላል ነው ወይ ያታግላል ወይ የሚለው ይሄ ዩዘር ኤክስፒሪየንስ እንለዋለን። ሲቆለፍ እንዴት ነው? ለመቆለፍ ቶሎ ይመቻል ወይ ነው ያታግላል? ይሄ ዩዘር ኤክስፒሪየንስ እንለዋለን። ቪዥዋሊ ሊያምር ይችላል፣ ቀለሙ የሚያምር ነው፣ ነጭ ነው፣ በጣም የሚያምር ሊሆን ይችላል። ኤክስፒሪየንስ እናደርገው ግን ምን ይመስላል የሚለው ይሄ ዩኤክስ እንለዋለን ማለት ነው። ዘ ሴም ሴናሪዮ በሶፍትዌር ላይም ስንመጣ አንድ ሶፍትዌር ቪዥዋሊ ከለሩ ሊያምር ይችላል፣ ሌአውቱ ሊያምር ይችላል። ነገር ግን ያ ዩዘር ሳይን አፕ ሲያደርግ እንዴት ነው ኢረር ሃንድል የሚያደርግበት ሜካኒዝም አለው ወይ፣ ፍጥነቱ ኤክስፒሪየንስ ሲያደርገው እንዴት ነው ኦቨርኦል የሚለው ዩኤክስ ይካተታል ማለት ነው። ዩኤክስርስ ምን አለ? ዩዘር ሪሰርች፣ ፔን ፖይንቶችን የዩዘሩ ምንድነው የሚያስቸግረው፣ ዩዘር ፍሎ፣ ዩዘር ኒድ፣ ኢንፎርሜሽን አርኪቴክቸር። እዚህ ጋር አንድ ነገር ልጠይቃችሁ። ይህን ቪዲዮ ፓውዝ አድርጉና ወይም ደግሞ ይህን ቪዲዮ ሲጨርሱ እነዚህን ቶፒኮች በራሳችሁ ቼክ ለማድረግ ሞክሩ። የመጀመሪያው ቶፒክ ኢንፎርሜሽን አርኪቴክቸር። ይህንን አንደኛው ኢንፎርሜሽን አርኪቴክቸር ብላችሁ ቼክ አድርጉ። ሁለተኛው ዩዘር ፍሎ ምንድን ነው? በዩአይ ዩኤክስ ውስጥ ዩዘር ፍሎ ምንድን ነው የሚለውን አጥኑ። ሶስተኛው ዋየር ፍሬም። ሶስተኛው ምን አልኩ? ዋየር ፍሬም። አራተኛው ጆርኒ ማፕ፣ የዩዘር ጆርኒ ማፕ። እነዚህ ነገሮች ምን አልኩ? ኢንፎርሜሽን አርኪቴክቸር፣ የዩዘር ጆርኒ ማፕ፣ ዋየር ፍሬም እና ምንድነው ያልኩት? ያ ዩዘር ፍሎ። እነዚህን ቼክ አድርጓቸው ማለት ነው። እሺ በኤግዛምፕል እንቀጥል። ተመሳሳይ እዚህ ጋር ዩአይ የምንለው እዚህኛው ሴክሽን ላይ ያው መኪናው ስታዩት ያምራል ምናምን፣ ቪዥዋሊ እንዴት ነው? ላይት ነው ዊሉ፣ ከዛን ከለሩ፣ በተኖቹ ምናምን መኪናው ላይ ያሉት ናቸው። ዩዘር ኤክስፒሪየንስ ምንለው ደግሞ ህፃኑ መኪናውን ሲጫወትበት ሲጠቀመው ምን ይመስላል የሚለው ነው ማለት ነው። እሺ ይሄኛውን እንደ ሜም ነው። እንዴት ነው ዩኒቨርሲቲ ግቢ ውስጥ ምናምን ካላችሁ ብዙ ጊዜ የሚያጋጥማችሁ ነገር ምንድነው? በዋናው በር አካባቢ ወይም የሆነ ግቢ ውስጥ እንደዚህ አይነት መንገዶች አሉ። እንደዚህ አይነት ማለት ነው ዩዘሩ ኤክስፒሪየንስ የሚመቸው መንገድ ይሄ ነው። ነገር ግን እነሱ ተጠበው የሰሩት ሌአውት ምናምን አውጥተው ይዩት እስቲ፣ ሴራሚኩ በስነ ስርዓት ሳይሜትሪክ ነው አላይመንቱ ምናምን። ነገር ግን ይሄ ያምራል፣ ግን ዩዘሩ ኤክስፒሪየንስ የሚያደርገው የሚመቸው መንገድ ይሄ ነው ማለት ነው። ስለዚህ አንድ ዲዛይን ስትሰሩ ወይም አንድ ፕሮዳክት ስትሰሩ እናንተ ለእናንተ የሚያምረው መንገድ ሳይሆን ወይም ከእናንተ ከፊውቸሩ ከፕሮዳክቱ ምን ይመስላል ከሚለው ሳይሆን ከዩዘር ጀምሮ ዩዘሩ ምን ይፈልጋል፣ ዩዘሩ ምንድነው እያጋጠመው ያለው ችግር። ዩዘሩ ቅርብ መንገድ ነው እንጂ የሚፈልገው የሚያምር መንገድ ብዙ ኢንተረስትድ አይደለም። ያው ሊመቸው ይችላል፣ ግን ሞር አብዛኛው ሰው የሚፈልገው በቃ ቶሎ አላማው የመንገድ ምንድነው አንድ ቦታ ማድረስ ነው አይደል? ሶ ያንን ፕሮብሌም ሶልቭ ማድረግ አለባችሁ ማለት ነው። ሁለተኛው ላይ ስንመጣ ይሄኛው ማግን ነው። ይሄ መጠጫ በጣም ነው የሚያምረው፣ ሪሊ ፈኒ ነው፣ አትራክቲቭ ነው ሲታይ፣ ግን ልጠጣበት ብትሉ ቀጥታ አይናችሁን ነው የሚነካችሁ ማለት ነው። ስለዚህ ለዩዘር ኤክስፒሪየንስ አመች አይደለም። ዩአይዩ ያምራል፣ አጠቃቀም ላይ ግን ይመች አይደለም። ሶስተኛው ኤግዛምፕል ላይ ሜም ላይ ስንመጣ ደግሞ ታርጌት ዩዘሩ ማን ነው? እዚህ ላይ ተጠቃሚው ተብሎ የሚታሰበው ህፃኑ ልጅ ነው። ራይት ሶ ህፃኑ ልጅ ይህንን ነገር
ለሱ የሚመቸው አይደለም ለሚያየው ነገር ማለት ነው። ነገር ግን ከጎን ለሚያዩት ለገዢዎቹ ምናምን ኪችል ደስ ሊል ይችላል። ነገር ግን ኤክስፒሪየንስ የሚያደርገው ሌላ ነገር ነው ማለት ነው ዩዘሩ። በጣም አሪፍ። እሺ አንድ ሶፍትዌር እዚህ ጋር ማየት ያለብን UI UX ዲዛይነር ከሆናችሁ ከቲም ጋር ነው የምትሰሩት ራይት። ብቻችሁን የእናንተ ዲዛይን ለብቻው ምንም ጥቅም አይኖረውም ማለት ነው አንለስ ያ ዲዛይን ዴቨሎፕ ካልተደረገ ምናምንና ፕሮብሌም ሶልቭ ካላደረገ። ሶ እንዴት ነው አንድ ካምፓኒ ውስጥ ነው አሁን ጁኒየር ሆኜ ተቀጥሬ ብገባ ምን አይነት ሮል ውስጥ ነው ኢንቮልቭ ማድረገው? ምን አይነት ፕሮሰስ ነው እኔ ጋር የሚደርሰው? የቱ ጋር ነው? እኔስ ለማን ነው ማቀበለው? ከኔስ ከበላይ ያለው ማን ነው የሚለውን አንደርስታንድ ለማድረግ የሶፍትዌር ዴቨሎፕመንት ፕሮሰስ እናያለን ማለት ነው። እሺ 8 አይነት ስቴፖች አሉ። ከዚህ ውስጥም አይዲያ፣ ፕሮዳክት ፕላኒንግ እያለ እስከ 8 አለ። ሶ የመጀመሪያው አንድ ፕሮዳክት ይመጣና ፕሮዳክት እንትኑ ሲኢኦ ወይም የካምፓኒው ባለቤት የሆነ ፕሮብሌም አይደንቲፋይ አድርጎ ይሄ ፕሮዳክት ይሰራ ሲል ለማ ይሰጣል። ከስር ፕሮዳክት ማናጀር ወይም ፕሮዳክት ኦነር የምንለው ይቀበላል። ከዛን ያንን ሮድማፕ ያወጣልናል፣ ፊውቸሮችን ፕራዮሪታይዝ ያደርግልናል። ከዛን የቢዝነስ ጎሉን ትራንስሌት ያደርጋል ማለት ነው። ፕሮዳክት ኦነር የምንለው ከእናንተ በላይ ወይም ማኔጅ የሚያደርጋችሁ UI UX ዲዛይነር ማለት ነው ፕሮዳክት ኦነር ወይም ፕሮዳክት ማናጀር ነው ማለት ነው። ከዛን ከእናንተ ይህንን ደግሞ እናንተ ምን ታደርጋላችሁ? ሪሰርች ትሰራላችሁ። እዚህ ጋር 2 አይነት ሴናሪዮ አለ። መጀመሪያው ሪኳየርመንት አንዳንዴ ተሰጥቷችሁ ሊጀምሩ ትችላላችሁ። ሪሰርቹን ኦልሬዲ የተሰራ ሪሰርች ሊሰጣችሁ ይችላል። ሌላኛው ሴናሪዮ ደግሞ እናንተም ፕሮብሌሙን ሶልቭ አድርጋችሁ ሪሰርች ሰርታችሁ ሊጀምሩ ትችላላችሁ። ሶስተኛው ላይ UI UX ይሄኛው ነው። ከዛ በኋላ ያው ሪሰርች ከሰራችሁ በኋላ ቀጣይ የሚሆነው ምን ማድረግ ነው? ዲዛይን ማድረግ ነው ማለት ነው። በጣም አሪፍ። ከዛ በኋላ እናንተ ዲዛይን ያደረጋችሁትን ደግሞ ማን ነው የሚቀበላችሁ ሲባል ዴቨሎፐር የሚባል አለ። ሶ ፍሮንት ኤንድ ዴቨሎፐር UIውን ይሰራላችኋል፣ ባኪን ደግሞ ፈንክሽናሊቲ ይጨምርበታል ማለት ነው። ከዛ በኋላ እያለ የእናንተ ሮል ከዚህ በታች ላሉት ላይም ይጠቀሳል። ቴስቲንግ፣ ኪዌ ወይም ኳሊቲ አሹራንስ የምንላቸው፣ ዲፕሎይመንት፣ ላውንች፣ ሜንቴናንስ፣ አይትሬሽን ላይ ይሄ ያስፈልጋል። እንዲሁም ሜንቴናንስ ላይ ኢቭን ፕሮዳክቱ ካለቀ በኋላ ራሱ የእናንተ ሮል አለ ማለት ነው። ምን ማለት ነው? ፕሮዳክቱ ካለቀ በኋላ ዩዘር ይሞክረዋል ምናምን፣ ከዛን የሆነ UX ይስተካከላል፣ ፊድባክ ይመጣል ከዩዘር ይሄኛው ለአጠቃቀም አልተመቸንም እንዲሁን ሲል የእናንተ ስራ ነው ማለት ነው። ስለዚህ በአንድ ፕሮሰስ ውስጥ ከእናንተ በላይ ማን አለ? ፕሮዳክት ኦነር አለ። ከእናንተ በታች ማን አለ? ለምትሰጡት ፍሮንት ኤንድ ዴቨሎፐር፣ እንዲሁም ከሌላ ከኪዌ ከላውንች ከዴቭኦፕስ ጋር ኮሚኒኬት ታደርጋላችሁ ማለት ነው። በጣም አሪፍ። ሁለተኛው ላይ ከዚህ በፊት እንዳልኳችሁ አንድ ካምፓኒ ውስጥ HR ወይም ሃየር የሚያደርጋችሁ ቴክኒካል የሆነ ሰው ከሚጠይቃችሁ ጥያቄ መካከል ዲዛይኒንግ ፕሮሰሳችሁ ምን ይመስላል የሚል ነው። እንዲሁም ወይም UX ፕሮሰሳችሁ ሪሰርች አደራረጋችሁ ምን ይመስላል የሚለው ነው። ከቪዥዋል በላይ ይሄኛውን ነገር ትጠይቃላችሁ። ሶ እንዴት ነው የእናንተ UX ዲዛይን ፕሮሰስ የሚለውን ስናይ የመጀመሪያው አይዲያ፣ ከአይዲያ ይነሳል። ከፕሮብሌም ወይም ከኦፖርቹኒቲ የከታየው ጋፕ፣ ከማርኬቲንግ ጋፕ፣ ከፕሮብሌም ጋፕ ተነስቶ ያ ጥያቄ ከሲኦ ሊመጣ ከየትኛውም ሊመጣ ይችላል። የመጀመሪያው አይዲያ ነው። ምንድነው ችግሩ? ምንድነው እየተፈጠረ ያለው የሚለው። ከዛስ ኦኬ ችግሩ አንደርስታንድ ተደርጓል። ከዛ በኋላ ምንድነው ሪሰርች መስራት። ሪሰርች መስራት ማለት ለምንድነው አንደርስታንድ ዋይ ዘ ፕሮብሌም ኤግዚስት፣ ለምን ይሄ ችግር መጣ፣ ከዚህ በፊት ችግሩን እንዴት ነበር ሃንድል የሚያደርጉት፣ የችግሩ ተጠቂ ቪክቲም የምንላቸውን ሰዎች ኢንተርቪው ማድረግ። ምንድነው ችግሩ? ለምሳሌ የሆነ የተማሪዎች አፕ የምንሰራ ከሆነ የዩኒቨርሲቲ ተማሪ ስቱደንቶችን መጠየቅ፣ ምንድነው የሚያጋጥማችሁ ችግር፣ ከዚህ በፊት ይሄንን ችግር እንዴት ሃንድል አደረጋችሁት፣ ምን ኮስት ያስደርጋችኋል፣ ይሄን ከታይማችሁ አንጻር እንዴት ነው እያልን በነምበር ሊሆን ይችላል፣ ኳሊቴቲቭ ሊሆን ይችላል፣ ኳንቲቴቲቭ የዩዘር ቢሄቪየሩን ሞቲቬሽኑን ዲፕሊ እናጠናዋለን። ለምንድን ነው ይሄን የምናደርገው ስንል አሁን ዲዛይኒንግ ላይ መስል ይችላል። አሁን እያደረግን ባይ ዲፎልት ዲዛይን ማለት ምን ማለት ነው? ዲዛይን ማለት ቪዥዋሊ በሆነ መንገድ ፕሮብሌም ሶልቭ ማድረጋል። ሶ ከቪዥዋሉ በፊት ፕሮብሌም ሶልቪንግ ላይ ፎከስ እናደርጋለን ሪሰርቹ ላይ ማለት። ስለዚህ ሪሰርች ማድረጋችሁ ለምን ይጠቅማል ስንል ክሊር የሆነ ኢንሳይት እንዲኖራችሁ፣ ሩት የሆነ ኮዙን እንድታገኙ። ሶ ሩት የሆነ ኮዙን ካገኛችሁ በኋላ ማውዛችሁን አንስታችሁ ድራግ ድሮፕ ስታደርጉ ፕሮብሌም ሶልቭ እያደረጋችሁ እንጂ ቪዥዋሊ የሚያምር ነገር ብቻ ክሬት እያደረጋችሁ አይደለም። ኦኬ አንደርስታንድ አደረጋችሁ። ሶ ዲፋይን ማድረግ። ሶስተኛ ደረጃ ላይ ስንመጣ ክሊር የሆነ ፕሮብሌም ስቴትመንት መጻፍ። ምንድነው የዩዘሩ ሪል ፔን ፖይንቱ? ከቢዝነስ አስፔክት ታዩታላችሁ። ስለዚህ ክሊር የሆነ ፕሮብሌም ስቴትመንት መጻፍ። ይሄ ችግር አለ፣ ይሄ ችግር አለ፣ እንዲሁም ማን ነው በዚህ ችግር ውስጥ ያለው፣ ምንድነው እየተፈጠረ ያለው የሚለውን፣ መቼ ይሄ ነገር ሀፕን አረገ፣ የት አረገ፣ ለምን አረገ የሚለውን ክሊርሊ ጻፉ። ይሄንን ማድረጋችሁ ላይመስል ይችላል፣ አት ዘ ኢንድ ኦፍ ግን በጣም ይጠቅማችኋል። አራተኛ ላይ ስንመጣ
ኦልሬዲ ችግሩን አውቃቸዋል። በዲፋይን ስቴጅ ላይ ሶስተኛው ስቴጅ ላይ አሁን መልቲፕል የሆነ ወይም ዳይቨርጀንት የሆነ ቲንኪንግ መኒ አይዲያዎችን በማሰብ ዲፍረንት የሆኑ ሶሉሽኖችን ጀነሬት ማድረግ ከዛስ ቤስት የምንለውን ሰሌክት ማድረግ ወይም ኮንቨርጀንት ቲንኪንግ የምንለውን አንዱን አይዲያ መምረጥ ማለት ነው። ኦኬ መረጥን። ከዛ በኋላስ ምንድን ነው የምናደርገው? እንደ ዲዛይነር ፕሮቶታይፕ መስራት። ፕሮቶታይፕ ማለት ሲምፕል ሳምፕል እንለዋለን በሌላው ተርም። ምን ማለት ነው? ሎ ፍሊዲቲ ሞዴል መስራት። ፋይናል የሆነ ዩአይ አይደለም፣ በጣም የሚያምረው ሃይ ፍሊዲቲው ሳይሆን ጀስት ሳምፕል የሆነ መስራት። ምን ላይ ፎከስ ያደረገ? ፈንክሽናሊቲ ፕሮብሌም ሶልቭ ማድረጉ ላይ እንጂ ቪዥዋሉ ላይ የሆነ ማለት አይደለም። ሶ ይህ ፋስት እና ኢንድ ቺፕ መሆኑ አይዲያችሁን ቴስት ለማድረግ ይረዳቸዋል። ራይት ከዛስ ኦኬ ሰራችሁ ፕሮቶታይፕ ፈንክሽናል የሆነ ነገር። ከዛ በኋላ ምንድን ነው በስድስተኛ ደረጃ የምታደርጉት? ቴስት ማድረግ። በማ በሪል ዩዘሮች ምንድን ነው ቴስት የምታደርጉት? ለምሳሌ ሰክሰሱን ሜዠር ማድረግ፣ የሰራችሁት ሪሊ ሰርቶ፣ ከዛስ ኢረሩን ሜዠር ማድረግ፣ ከዛስ የሚወስደውን ታይም፣ ከዛስ ሪሊ ሳቲስፋክሽናቸውን ቼክ ማድረግ። ስለዚህ በዚህ መንገድ ቴስት ታደርጋላችሁ ማለት ነው የአይዲያችሁን ፕሮቶታይፓችሁን። በመቀጠል ያው ቀጣይ የሚሆነው ቢውልድ ማድረግ ለማ ከዲቨሎፐር ጋር ኮላቦሬት በማድረግ ዲዛይኑን ቫሊዴት በሆነ ወይ ኢምፕሊመንት ማድረግ ማለት ነው ዴቨሎፐር። ከዛ ላውንች ይደረጋል። ከዛም ደግሞ ፖስት ላውንች፣ ከዛም በኋላ የላውንች ሪል ወርልድ የሆነውን ፐርፎርማንስ ሜዠር እናደርጋለን ማለት ነው። ራይት በኤግዛምፕል እኔን ለምሳሌ ዩኒቨርሲቲ ተማሪ እያላችሁ እኔ ዩኒቨርሲቲ ተማሪ እያለው የሚያጋጥመኝ ችግር ውስጥ አንዱ ምንድነው ዶክመንቶችን ኦርጋናይዝ ማድረግ። ገና ሴሚስተሩ ሲጀምር ላኩልን አስተማሪ ይቆያል፣ ፋይል አይልክም ምናምን። ማንበብ ሜቢ ማንበብ ፈልጋችሁ እንኳን ማንበብ አትችሉም ማለት ነው። እንዲሁም እሱ ብቻ ሳይሆን የፈተና ኖቶች፣ ፈተና ሲደርስ ያለፈው ዓመት አብዛኛውን ጊዜ ተደጋጋሚ ፈተናዎች ይመጣሉና እነዛን ፈተናዎች ማግኘት አንችልም። ስለዚህ ይሄ እንደ ዲዛይነር እንደ ዩኤክስ ሪሰርቸር እንዴት ነው ሶልቭ የምናደርገው ስንል፣ እሺ ቅድም ባረግነው ቴምፕሌት የመጀመሪያው አይዲያ ምንድነው? ስቱደንቱ ኮምፕሌን የሚያደርገው ነገር ምንድነው ብለን ስናይ ኖት ኤግዛም ኤንድ ሪሶርስ አር ኤቭሪዌር ኢን ቴሌግራም ኢን ኢሜል ፍላሽ ድራይቨር ነቲንግ ኢዝ ኦርጋናይዝድ። ይሄ መጀመሪያው ችግር ነው። ከዛ ኦኬ ችግሩን ኖቲስ አደረግን አይደል? ጋፑ ምን እንደሆነ ሪሰርች መስራት። እንዴት ነው ሪሰርች የምንሰራው? ሪል ዩዘር አላልኳችሁም? ማን ነው ሪል ዩዘሩ? እዚህ ጋር ሪል ቪክቲሙ ተማሪውን ኢንተርቪው ማድረግ ከዲፍረንት ዲፓርትመንት እንዴት ነው ከዚህ በፊት ስታደርጉ የነበረው? ችግሩ ምንድነው? ምን አይነት ሶሉሽን ቢመጣላችሁ ይመቻችኋል? ከዚህ በፊት እንዴት ነበር ይህንን ችግር ሃንድል ያደረጋችሁት? እያልን ዲፕ ዳውን አንደርስታንድ ማድረግ፣ ይሄ ችግር ለምን ተፈጠረ የሚለውን መጠየቅ፣ አስተማሪዎቹም ከሆኑ መጠየቅ። ከዛስ ይህንን ካየን በኋላ ዲፋይን ፕሮብሌም ስቴትመንት። ኦኬ ፕሮብሌም ስቴትመንት ላይ ዲፋይን ስናደርግ ቅድም ምን አለን? 5W ምንላቸው አሉ። ዋት፣ ዌር፣ ዌን፣ ዋይ ኮይን እነዚህን ማለት ነው። እነዚህን መመለስ። ማን ነው የዚህ ፕሮብለም ቪክቲም? መች ተፈጠረ እንደዚህ አይነት ችግር? የት ነው ይሄ ችግር ያለው? ምንድነው እየተከናወነ ያለው የሚለው። ከዛስ ክሊር የሆነ ፕሮብሌም ስቴትመንት መጻፍ ማለት ነው። ራይት ከዛ ምን ማድረግ? አይዲያ ላይ ደግሞ ምንድነው የምናደርገው? ያ የተፈጠረውን ችግር ሶሉሽኖች ፕሮቫይድ ማድረግ። አንድ አይደለም 1 3 4 5 አምጥተን ከነዛ ውስጥ ቤስት የምንለው ኦፕሽን መረጥን አይደል? ያንን ሶሉሽን ምን እናደርገዋለን? ፕሮቶታይፕ ቢውልድ ማድረግ። ፕሮቶታይፕ ቢውልድ ስናደርግ ለምሳሌ በዲፓርትመንት ቤዝድ ፊልተር የሚያደርግ ሲኤስሲ ዲፓርትመንት ስነኩት በሲኤስሲ ስር ያሉትን አንደኛ ዓመት ላይ እያለ ሌላስ ወይ ደግሞ ፈተና ምናምን ከሆነ ደግሞ ኤግዛም ሴሌክሽን በአመት ሶርት የሚያደርግ በዴት ሶርት የሚያደርግ እንደዚህ አይነቶችን መስራት። እንዳልኳችሁ ፕሮቶታይፕ ላይ ፈንክሽናል ላይ ፎከስ ያደረገ እንጂ ቪዥዋሊ ሞር አስቴቲክሱ በጣም አሪፍ መሆን የግድ አይጠበቅበትም፣ ጀስት ቴስት ለማድረግ ስለሆነ ማለት ነው። ይህን ከጨረሳችሁ በኋላ ግን ያው ሃይ ፍሊዲቲው መጨረስ። ከዛ በኋላ ቴስቲንግ ላይ ይህንን ዲዛይን ወስዳችሁ ፕሮቶታይፑን ማለት ነው ለሪል የሆነ ተማሪ ታሳዩታላችሁ ማለት ነው። ከዛን ቼክ ያደርገዋል። ሜቢ የጎደለ ነገር የሚፈልገው ነገር ካለ ድጋሜ አይትሬት እያደረግን ኢምፕሩቭ አድርገን መጨረሻ ላይ ቢውልድ ለዴቨሎፐር እንሰጣለን ማለት ነው። ከዛን ዴቨሎፐሩ ቢውልድ ካደረገው በኋላ ላውንች ይደረጋል ማለት ነው። ራይት እሺ አንድ ዲዛይን ሲሰራ ይሄ ዲዛይን በጣም አሪፍ ነው የምትሉት ዲዛይን አለ አይደል? ከዛ ዲዛይን ጀርባ በጣም ብዙ ፕሪንሲፕሎች ምን አሉ ቢውልድ አፕ ሆኖ ነው አንድ የሚያምር ዲዛይን የሚሰራው። ስለዚህ ይሄኛውን የህፃናት መጫወቻ አይታችሁት ከሆነ ሌጎ የሚባለው እሱ ተደራርቦ ነው አንድ ኦብጀክት የሚሰራው። አንድ ፐርፌክት ዲዛይን የምንለው ብዙ ህጎችን የጠበቀ ነው ማለት ነው። ስለዚህ በቀጣይ ሴሽን እነዚህን እያንዳንዱን ፕሪንሲፕሎች አብረን የምናያቸው ይሆናል። አመሰግናለሁ።